መፍለቂያቸው የት ነው? ሰንበት። ሶስት ዓመት ከ6 ወር የሚነሱት አሳዳጆች ቤተክርስቲያንን የሚያስ ታላቅ አባት ናቸው። ቤተክርስቲያንን የሚያሳንጹ አባታችን ናቸው። አሁንም አመስግኑ። ይሰነ ናርሎ እምናርሎ ለሰብ የቅዱስ ጴጥሮስ አነጋገር ነው። የሐዋርያት ሥራ ምዕራፍ 5 ቁጥር 29 ላይ ይገኛል። የታላቁ ሐዋርያ የካህናቱ አለቃ የመንግሥተ ሰማያት ቁልፍ በእጁ ያለ የእግዚአብሔር ቅርብ የእግዚአብሔር እንደራሲ እግዚአብሔርን የሚወድ እግዚአብሔር የሚወደው በምድር ያሰርከው በሰማይ የታሰረ ነው፣ በምድር የፈታኸው በሰማይ የተፈታ ነው። ከእስር ቤት ፈቶ ይዞ ከወጣ በኋላ ያተናገረው ኃይለ ቃል ነው። የእያንዳንዳችንን እስራት በምንታሰርበት ጊዜ የታሰርንበትን ማእሰር የሚፈታ ታላቅ መልአክ ነው ከፊታችን ያለው። ማ ቅዱስ ገብርኤል። ዛሬ በታቦታትና በጣዖታት መካከል የነበረ ዛሬ በፋርስ ባቢሎን በጽዮናውያንና በባቢሎናውያን የነበረ በእግዚአብሔር ሰዎችና በጣዖት አምላኪዎች መካከል የነበረ ጦርነት ነው ዛሬ የተፈታው። እያዳመጣችሁ ነው። ዛሬ በዚህ አጠራር ፋርስ ባቢሎን ይባላል። ዛሬ ኢራቅና ኢራን ይባላል። መካከለኛው ሀገር ላይ ያለ ፋርስ ባቢሎን ይባላል። በዚያ ጊዜ አጠቃላይ ዛሬ ግን ኢራንና ኢራቅ የሚባሉት ናቸው። እነ ሶሪያ ሁሉ ያሉበት በዚያ ቦታ ላይ ነው። ጣዖታትና የእግዚአብሔር ታቦታትና ጣዖታት ሁለቱም ጦርነት ገጥመው ነበረ። ጽዮናውያንና ፋርስ ባቢሎናውያን። በዚህ ጊዜ ነው ታላቁ ስራ የተሰራው። ወጣቶች አላችሁ? ወጣቶች አላችሁ? ዛሬ ወጣቶች ቀን ነው። ዛሬ ወጣቶች የሰሩት ስራ ነው። ዛሬ ወጣቶቹ በእግዚአብሔር ፊት የከበሩበት ነው። እግዚአብሔር ከወጣቶቹ ጋር፣ ቅዱስ ገብርኤል ከወጣቶቹ ጋር አብሯቸው ሆኖ ከወጣቶቹ ጋር በዚያ በውሳት ውስጥ እንዲገኝ የተፈቀደበት እግዚአብሔር ለወዳጆቹ ቅርብ ነው። እግዚአብሔር ወዳጆቹን ይጠብቃልም ያስጠብቃልም። እግዚአብሔርን ፋርስ ባቢሎናው ወደ ፋርስ ባቢሎን እስራኤላውያን ኃጢአት ሲሰሩ ከእግዚአብሔር ጋር ሲጣሉ እግዚአብሔር ፊቱን ዘወር ሲያደርግባቸው ለጠላት ይጋለጣሉ። ለማን ይጋለጣሉ? ለማን ይጋለጣሉ? ለጠላት ይጋለጣሉ። ከእግዚአብሔር ሲርቁ ጠላት ይበዛባቸው፣ ኃይሉን ያበረታባቸዋል። ምእመናን ከኔ ጋር ናችሁ? እንዳትሄዱ። የአካል ጉዞ አይደለም፣ የህሊና ጉዞ ነው። ሀገርን ያጠፋው ህይወታችንን የሚጎዳው የሀሳብ ነው። በዚያ እስራኤላውያን ከእግዚአብሔር ጋር ሲጣሉ እግዚአብሔር ደግሞ ምን ያስነሳል? የእነሱን ጠላቶች አስነስቶ ይቀጣቸው ነበር። በዚያ ጊዜ ኃይለኞች የሚባሉ እነ ሶሪያ እነ ግብፅ እስራኤላውያንን በምርኮ እየወሰዱ የእስራኤላውያንን ንብረታቸውን እየዘረፉ
የሃይማኖት መገለጫ የሆነውን ንዋየ ቅድሳቱን ሁሉ እየዘረፉ ይወስዱት ነበር። በእነማን ኃጢአት? በእስራኤላውያን ኃጢአት። በዚህን ጊዜ ከኢየሩሳሌም ከእስራኤል ከጽዮን ተነስተው ተፈናቅለው በምርኮ ወደ ፋርስ ባቢሎን የወረዱ 4 ሰዎች፣ ከወረዱት መካከል 4 ሰዎች ለስልጠና ተጠሩ። ለምን ተጠሩ? ለስልጠና ተመለመሉ። ከሶስቱ ከሄዱት ከምርኮኞቹ 4 ሰዎች ምን አደረጉ? ተመረጡ። ለምን? ለስልጠና። የፋርስ ባቢሎናውያንን የከለዳውያንን ቋንቋ አውቀው የሚሰሩ እነሱ ምን እንዲያደርጉ ተመለመሉ። ከነሱ መካከል ማንና ማን ናቸው? አንደኛው ትልቁ ዳንኤል ነው። ሌሎቹ አናንያ፣ አዛርያ፣ ሚሳኤል ናቸው። ከኔ ጋር ናቸው። ትንሽ ድካም ስላለ የሁላችንም ድካም ይኖራል። ግን ድካማችንን የሚያበረታ ድካማችንን የሚቀበል አምላክ አለን። ድካማችንን አስወግዶ የሚያጠነክር አምላክ አለን። በዚህ ጊዜ ተመረጡ። ከሶስቱ በአንድነት ያሉት ዳንኤል 4ኛ ሆነው ተመረጡ። ለምን? ለስልጠና ተመርጠው ወደ ስልጠና ገቡ። ወደ ስልጠና ከገቡ በኋላ የሚሄዱባቸው አብረዋቸው ያሉት እነማን ናቸው? ክርስቲያኖች አይደሉም። ወይም ደግሞ በዚያን ጊዜ የእግዚአብሔር ሰዎች አይደሉም። እግዚአብሔርን የሚያመልኩ አይደሉም። አያችሁ፣ ለቀን ስንሄድ እኮ የምናገኘው ችግር እኮ ከባድ ነው ወገኖች። እኛ እኮ ሀገራችን ላይ ስለሆነ ነው ሁሉም ያልተሰማን እንጂ እኮ በባዕድ ሀገር ብንሆንና ወደ ሌላ ሀገር ብንሄድ እኮ ምን ይገጥመንና የምናገኘው እኮ ከባድ ነው ምዕመናን። በዚህ ጊዜ ተመርጠው ከገቡ በኋላ የእነሱ የአመጋገብ ስርዓት ሌላ ነው። የገቡበት የአሕዛባውያን ወይም ደግሞ የአማንያውያን እግዚአብሔር የለሾች ደግሞ ምግባቸው ሌላ ነው። እነዚህ የእግዚአብሔር ሰዎች ተሰባሰቡና ምን አሉ? ያንን የስልጠናውን በኃላፊነት ወስዶ ከንጉሱ ከናቡከደነጾር ወስዶ ኃላፊነቱን የስልጠናውን ሂደትና ጉዞ ሁኔታ የሚከታተለውን አለቃቸውን ዳንኤል ጠየቀው። ወንድሜ አለው፣ እኛ እስራኤላውያን ያገኘነውን ሁሉ አንበላም አለ። ምን ያልነውን ሁሉ አንበላም? ያገኘነውን ሁሉ አንበላም። ክርስቲያን ያገኘውን ሁሉ አይበላም። ክርስትና ያገኘውን የሚቀረጥፍ አይደለም። ክርስትና ያገኘው ሁሉ ላይ የሚወድቅ አይደለም። እኛ እስራኤላውያን ያገኘነውን አንበላምና አንድ ነገር እንጠይቅሃለን አለው። እኛ በየጊዜው እንጾማለን፣ እኛ ወደ እግዚአብሔር እንጸልያለን፣ ጸሎተኛ ነን፣ እንጸልያለን፣ እንጾማለንና ያገኘነውን ስለማንበላ የእናንተ ምግብና የእናንተ የተዘጋጀው ለእኛ ተስማሚ አይደለም ማለት። በዚህን ሰዓት ምን አለው? አይሆንም፣ ጠቁራችሁ ከስታችሁ ብትገኙ በስልጠናው ላይ መጥቶ ንጉሥ ይህንን ጉዳይ ቢሰማና ቢያየ ናቡከደነጾር እርምጃ ይወስድብኛል አለ። ምን ይወስድብኛል አለ? እርምጃ ይወስድብኛል። ስለዚህ አይሆንም አለው። ግድ የለህም፣ እኛ ንጹሕ ውሃና ጥራጥሬ ነገር ስጠን፣ ይህንን በልተን ይህን እየበላን ለአንድ ሳምንት ልታየን ያስፈልግሃል። ከዚያ በኋላ ልታየን የእኛ ላይ ለውጥ ከተገኘ ወይም ደግሞ ከሰን ከተገኘን ወደ አንተ ወደምትለው እንገባለን አለው።
እሺ አለው። አያችሁ፣ ከዳንኤል ጋር ያለ ማን ነው? ከዳንኤል ጋር ያለ ማን ነው? ከዳንኤል ጋር ያለ እግዚአብሔር ነው። ዳንኤል ጸሎተኛ ነው። ዳንኤል ይጾማል። የጓደኞቹም ከእግዚአብሔር ጋር ናቸው። ከእግዚአብሔር ጋር የሆነ ሰው ደግሞ ምንም አይነት አይከብደውም። ሁሉ በማን ይሆናል? በእግዚአብሔር። እግዚአብሔር ምስሌነ መኑ ይክለነ። እግዚአብሔር ከኛ ጋር ከሆነ የሚያጠቃን፣ የሚያሸንፈን፣ የሚከለክለን ወይም ልንሰናከልበት የምንችል ነገር የለም ማለት። አያችሁ፣ ዛሬ እኮ እግዚአብሔር አብሮን አልሆን ብሎ ነው በየፌርማታው እየወደቅን ያለነው። ዛሬ እኮ እግዚአብሔር አብሮን አልሆን ብሎ ነው። እግዚአብሔር አልሆን አሉ ማን ነው? ከእግዚአብሔር ጋር እኛ ስላልሆን እግዚአብሔር ከኛ ሸሸ። እኛ ስንሸሸው እንኳን እኛ ስንረክስ፣ እኛ ስንወድቅ እግዚአብሔር ግን ከኛ አልተለየም። ሳንበላ ጠግበን እንውላለን፣ ሳንጠጣ ረክተን እንገኛለን። ወዛችን አይጠፋም። ምንም አይነት ዓለም ምስቅልቅሉም ቢያወጣው በኑሮ እግዚአብሔር ግን ከኛ ስላልተለየ ሁላችንም እግዚአብሔርን እያመሰገነ ጠግበን እናድራለን፣ በልተን እናድራለን። ይሄ ከእግዚአብሔር ምሕረት የተነሳ እንጂ እኛ ሰርተን አይደለም ወገኖች። እግዚአብሔርን እናመስግነው አንድ ጊዜ። ዳንኤል ወደ ጥራጥሬውና ውሃው ሄዶ ሳምንት ላይ ደረሱ። እኔ ጋር ናችሁ? ሳምንት ላይ ደረሱ ምዕመናን። በሳምንቱ ላይ የሰዎቹ የሰልጣኞቹ ግምገማ ሲደረግ ሲገመገሙ ጮማ ይቆርጥ የነበረ፣ ጠጅ ያንቆረቆር የነበረ፣ ልዩ ልዩ መበልና ልዩ ልዩ ያገኘውን ይበላ የነበረ ከስቶና ጠውልጎ ሲገኝ አናንያ፣ አዛርያ፣ ሚሳኤልና ዳንኤል ግን እንደ ፀሐይ እያበሩ ተገኙ። አያችሁ፣ እንደ ፀሐይ እያበሩ ተገኙ። እንደ ፀሐይ ያበራሉ። ስለበላህ አይደለም ምትወዛው፣ ስለጠጣህ አይደለም ምትወዛው። የሰው ልጅ በመብልና በመጠጥ አይደለም ሕይወቱ የሚኖረው፣ በማን ቃል ነው? አስተውል። ይህ እኮ ነው ዛሬ ራስ ወዳድነት። ብዙ ካልሆነ ብዙ ካላገኘን እማንኖር የሚመስለን፣ ብዙ ካልለበስ የማይሞቀን የሚመስለን። አትሳሳት። ብዙ ስለበላን አይደለም የምንኖር፣ ብዙ ገንዘብ ስላለን አይደለም የምንኖረው፣ ትንሽ ስለሆነብን አይደለም የማንኖረው። እግዚአብሔር ከተለየ ብዙም ቢኖርህ የለህም። እግዚአብሔር እንዳይለየ ብቻ ነው ማድረግ ያለም። ወስተው አምረው ተገኙ። አያችሁ፣ ወስተው አምረው ተገኙ። ፊታቸው ሁሉ እያበራ ተገኘ። በእግዚአብሔር ቤት የሚኖርና እግዚአብሔርን የሚያገለግል ወደ እግዚአብሔር የሚጸልይ የሚጾም የሚጸልይ ሁሉ ፊቱ እንደ ፀሐይ ያበራል። ማን አብሮት አለ? ማን አብሮት አለ? እግዚአብሔር አብሮን አለ። እግዚአብሔር በውስጣችን አለ። እመን። ስለማናምን እኮ ነው። እመኑ። አመጣጣችን በእምነት ይሁን። እምነት ካለን ጋራውን እናፈርሳለን። ጋራውንና ማፈርስ እንችላለን። ዛፉን ተነቀልና ሂድ ብንለው ና ብንለው ይመጣል። ምን ስለሚኖረን? እግዚአብሔር አብሮን ስለሚሆን። እግዚአብሔር አብሮ ካለ ደግሞ የሚያሰጋን የሚያስጨንቀን ማናቸውም ነገር የለም። የምንሰጋው የምንጨነቀው እግዚአብሔር። እነዚህን ወጣቶች ተመልከቷቸው። እንደ ፀሐይ እያበሩ ተገኙና ስልጠናቸውን ጨረሱ። ስልጠናቸውን ጨርሰው በንጉሱ መካከል ሲገመገሙ እንዳንበባል ሲታዩ፣ በንጉሱ መካከል ሲታዩ ምን ሆኑ? በጥበብ ከልከለዳውያን ቋንቋ ከዚያ ከፋርስ ባቢሎን ከነዚያ ከተመረጡት አሉ ከተባሉት ሁሉ የበላይ ሆነው በውጤትና በማስተዋል እጅግ ኃይለኞች ሆነው ያማሩ ሆነው ተገኙ። ማን አብሯቸው ስላለ? የጥበብ ባለቤት እግዚአብሔር አብሯቸው ስላለ፣ ስለሚጸልዩ ስለሚጾሙ እግዚአብሔር አብሯቸው አለ። በጾም ሲጾሙ እግዚአብሔር ይቀርባል። ስንጸልይ እግዚአብሔር ይቀርባል። ወደ እግዚአብሔር ስንመጣ
እግዚአብሔር አብሮን ይመጣል። ከእግዚአብሔር ቤት ቆይተን ስንሄድ እግዚአብሔር አብሮን ይሄዳል። ወደ ቤታችን ስንገባ እግዚአብሔር አብሮን ይገባል። ወደ መሶቡ ስንገባ እግዚአብሔር አብሮን ይሆናል። መሶባችን ይባረካል፣ ኪሳችን ይባረካል፣ ቦርሳችን ይባረካል። ማን ሲኖር? እግዚአብሔር አብሮን ካለ። ጎበዝ ሆኖና ፋርስ ባቢሎን ላይ በአጠቃላይ በየአውራጃው እንዲሾሙ ዳንኤል የንጉሱ እንደራሲ ሆኖ በዚያው ተቀመጠ። እየሰማችሁ ነው? በሰው ሀገር አየህ፣ በሰው ሀገር የሚያከብር፣ በሰው ሀገር ሰው የሚያደርግ አምላክ አለ። በሰው ሀገር ሆነን ራቆታችንን ስንሆን ዘመድ አዝማድ የለንም ስንል ዘመድ አዝማድን አምጥቶ ቁጭ ያደርጋቸዋል። ከማን ጋር ስንሆን ነው ይህ የሚሆነው? ከእግዚአብሔር ጋር ስንሆን። ከእግዚአብሔር ጋር ካልሆን ሊደረግ የሚችል ነገር የለም። ይመናል እንዳታሾፉ በራሳችሁ። እምነት ካለን ግን አመፀኛ ባል በሚስቱ ይስተካከላል። አመፀኛ ሚስት ባሏ አማኝ ከሆነ ትስተካከላለች። ሰው ዛሬ ሁላችንም አልለያይ ብለን ነው እንደዚህ የሆነው። ከዚያ በኋላ ንጉሡ ናቡከደነጾር አንድ ነገር አየ። ምን አየ? ህልም አየ። ምን የሚል? የሚያስፈራ፣ የሚያስደነግጥ፣ የሚያስጨንቅ፣ እረፍት የሚነሳ፣ ሰላም የሌለው ህልም አየ። ያየው ህልም ደግሞ ጠፍቶታል። በህሊናው ግን ይታወሰዋል፣ ለመናገር ግን ጠፋው፣ ተረሳው። በዚህ ጊዜ ተጨነቀና ለንጉሡ ያስቀመጣቸው ኃያላን የሚባሉ የፋርስ ባቢሎን የናቡከደነጾር ጠንቋዮች፣ አስማተኞች፣ አስመሳዮች፣ ሰይጣን ያደረባቸው እግዚአብሔር የተለያቸው ፍጥረታት ሰዎች ነበሩ። ጠራ፣ ሰበሰባቸው። እኔ ጋር ናችሁ? ጠራቸው፣ ኑ አላቸው። መጡ፣ ተሰበሰቡ። ከየአውራጃው ሰበሰበና ህልም አይቻለሁ፣ ተጨንቄያለሁ፣ ተቸግሬያለሁ። ህልሙ አስፈሪ ነው፣ ያስጨንቃል። ህልሜንም ንገሩኝ፣ ፍቺውንም ንገሩኝ ብሎ ቁጭ አለ። እናንተ ትፈቱታላችሁ? እንፈታለን። በዚህ ሰዓት ተጨነቁ። አሁንም ደጋግሞ ጠየቃቸው። ይህም ማትነግሩኝና ህልሜንም ማትፈቱ ከሆነ ህልሜን ማትነግሩኝ ፍቺውንም ማትነግሩኝ ከሆነ አስመስለን እንነግራለን ብትሉ በህይወቴ ከህሊናዬ ላይ አለ አላቸው። ካልሆነ ግን አጠፋችኋለሁ አላቸው። ምን እላችኋለሁ? ተመልከት፣ የአሕዛብ ስራ ይሄ ነው። የአሕዛብ ስራ ጥግ የደረሰ ነው። የአሕዛብ ህይወት ወደ ሞት ነው። አሕዛብ ህይወት ማጥፋት ነው። በዚሁ ሰዓት ተጨነቀች። ፋርስ ባቢሎን አውራጃዋ ሁሉ ጭንቀት ውስጥ ገባች። ምን ውስጥ ገባች? ጭንቀት ውስጥ ገባች። ይህ እንቆቅልሽ የሚፈታው ጠፋ። ይህን ሰማና ዳንኤል ምን አለ? ለንጉሡ ቀራቢ ለሆነው ሰው አረ ንጉሡን አረጋጋቸው፣ እነዚህንም አይግደሏቸው። አያቸው? አይ ክርስት፣ አይ እምነት። የእግዚአብሔር ሰው እኮ ያዝናል። አያቸው? የእግዚአብሔር ሰው ለማንኛውም ያዝናል፣ ለእንስሳት ያዝናል፣ ለአራዊት ያዝናል። የእግዚአብሔር ስንሆን እናዝናለን። አሁን እኮ ጨካኝ የሆነው የእግዚአብሔር አልሆን ብለን ነው እኮ መመናል። ሚስት በባሏ፣ ባል በሚስቱ፣ ልጆች በወላጆቻቸው እየተገዳደሉ አይደለም እንዴ? አይደለም? ሚስቱን ገደለ፣ ሚስት ባሏን ገደለች፣ ልጆች ደግሞ ለወላጆቻቸውን ገደሉ። ባል ልጅ ደግሞ ሚስት ደግሞ እናት ደግሞ ልጇን አንቃ ገደለች። አቤት አቤት! እንደዚህ አለ የመጨረሻ ጥግ የደረሰም ክፋት፣ ተንኮል፣ አረመኔነት ጆሮአችን የሚሰማው ይሄንን አይደለም ወይ? አንዱን አንዱ አጥፍቶ ለመኖር አይደለም ወይ? አንዱን አንዱ አጥፍቶ ለመክበር አይደለም
አይደለም ወይ ያለው? እንዴ አያሳዝንም? የአሕዛባዊ ሕይወት አዘነ ዳንኤልና ተው አትግደላቸው፣ እንዳያገላቸው የኔ ጊዜ ይስጠኝ አለ። ማ ዳንኤል የማን ልጅ? የእግዚአብሔር ልጅ። የማን የቅርብ የማን ከማን ጋር የሚነጋገር? ከእግዚአብሔር ጋር ዘወትር የሚነጋገር ምድር ዘወትር ከእግዚአብሔር ጋር የሚነጋገር ዘወትር በእግዚአብሔር ፊት የሚቆም ቅዱስ ገብርኤል አይታችሁታል? ዘወትር በማን ፊት መቆመው ነው ያለው? በማን ፊት እቆማለሁ አለ? በእግዚአብሔር ፊት። ክርስቲያን ሲጸልይ፣ ክርስቲያን ውዳሴ ማርያም ሲደግም፣ ክርስቲያን ዳዊት ሲደግም፣ ካህናቱ ኪዳን ሲደግሙ፣ ሰዓታት ሲቆሙ፣ እንደገና ማህሌት ሲቆሙ፣ ስቡህ ብለው ማህሌት ሲቆሙ፣ ቅዳሴውን ሲቀድሱ በማን ፊት ነው የሚቆሙት? በማን ፊት ነው የሚቆሙት? ስንጸልይ እኮ በእግዚአብሔር ፊት ነው የምንቆመው ወገኖች። በእግዚአብሔር ፊት የምንቆመው ገብርኤል ነኝ አለ። በምን ተጣልተው ነው እንደዚህ ያለው? አልግባባሉ። በምን ለዘካርያስ የተናገረ የቅዱስ ገብርኤል ብስራት ለዘካርያስ ከእድሜውና ከሁኔታው አይቶ ዘካርያስ አልተቀበለውም። እግዚአብሔር ደግሞ የእግዚአብሔር መልአክ ቅዱስ ገብርኤል ደግሞ ምን አለው? እኔ እኮ ዘወትር በእግዚአብሔር ፊት የምቆም ነኝ። ምን አልልም ነው? አልዋሽም። በእግዚአብሔር ፊት የሚቆም ወደ እግዚአብሔር የሚመጣ ክርስትና ያለው የእግዚአብሔር ልጅ በስመ እግዚአብሔር በእግዚአብሔር ስም የተጠመቀ የእግዚአብሔር ልጅ የሆነችና የሆነ አይዋሽም። እንዴት ተብሎ ዋሹ አምላክ የለንማ። በዚህ ሰዓት ሄደና ነገሩት። ለማን? ለናቡከደነጾር 7 ቀን ተሰጠው። 7 ቀን ተሰጠው። ለማን? ለዳንኤል 7 ቀን ተሰጠውና ወደ ጸሎት ቤቱ ገባ። ጥልቅ ቃልና ገባና ተንበረከከና በአምላኩ ሳይሞታን ያለለት ከእግዚአብሔር ጋር በእግዚአብሔር ስም የሚነሳ የእግዚአብሔር ሆኖ የሚነሳ ከዚያ በኋላ ድካም ሞት የማይስማማ ሆኖ ይነሳል። ደስ ይበላችሁ ያለ ዳንኤል ላይ ምን አደረጉ? ንጉሥ አሉ። አንተን ያክል ታላቅ ንጉሥ ዓለማትን እንደ ገል ቀጥቅጠህ እንደ ሰም አቅልጠህ የምትገዛ ነህ። እንዲያው ስምህ የሚጠራበት እንኳ አንድ ነገር ሳይቀመጥልህ እኮ ስልጣንህን ልትለቅ ነው አሉት። እየሰማችሁ ነው? ምን ላድርግ አላቸው። እንዴ አምላካችንን በዚህ በትልቁ ሜዳችን ላይ እንስራልህና አንተም በሱ ተደሰት፣ እኛም ለዚህ እንስገድ አሉት። ጣዖት እንስራ አሉ። እሺ አለ። ባለስልጣን አንዳንድ ጊዜ ወደ ከሌላውን ስለማይሰማ ከሆነ ይሳሳታሉ። በዚህ ጊዜ ምን አለ? ሰራ። ከሰራ በኋላ ምን አሉ? ሁሉም ሄዶ እምቢልታውን፣ ዋሽንቱን፣ ጥሩምባውን ያገኘው ሁሉ መሳሪያ እያጮኸ ሲሰግዱ አለ። ለማን? ለጣዖቱ። ለጣዖቱ ሲሰግዱ ግን አስተውሉ ወገኖች፣ ለጣዖት ያ ሁሉ እየሰገደ እየተንበረከከ ባለበት ሰዓት ላይ ግን እነ ዳንኤልና እነ አናንያ እና አዛርያ ግን ምን ውስጥ ነበሩ? ቤታቸውን ዘግተው መስኮታቸውን ከፍተው ከእግዚአብሔር ጋር ይነጋገሩ ነበር። አየህ፣ ዓለም በጣዖት እዚያ ሲርመሰመስ እነሱ በራቸውን ዘግተው መስኮታቸውን ከፍተው ከፈጣሪያቸው ጋር ይነጋገሩ ነበር። አየች። ከዚያ በኋላ ምን አሉ? ወደ ንጉሡ ሄዱና እነዚያ አመፀኞቹ እነዚያ ክፉዎቹ ከሞት ያዳኗቸውን ምን አሉ? ሄዱና ለንጉሡ ንጉሥ ሆይ የሚገርም ነው አሉ። አንተ ላቆምከው ምስልህ ለጣዖትህ አክብረህ በፋርስ ባቢሎን ላይ በየአውራጃው ላይ ስልጣን የሰጣቸው ያከበርካቸው እነዚህ
ስደተኞች እስራኤላውያን ጽዮናውያን አንተ ላቆምከው ምስል አልሰግድም ብለው እኮ እየተሳለቁብህ ነው፣ እየሰደው ሆነው አሉት። አየች እንደዚህ ያለ ሰው የለም። ካለቃ ጋር አለቃ በየመስሪያ ቤቱ ካለቃ ጋር ወሬ እያሳለቀ የሚያጣላ የለም የለም እንዴ? ስንት ጆሮ መጥፎ ጆሮ ያለዋል፣ ስንት መጥፎ ምላስ አለ፣ ስንት ጥቁር ምላስ ያለዋል ክፉ። በዚህ ጊዜ ምን አለው? አስጠሩልኝ አለ። አናንያ አዛርያ ሚሳኤል ተጠርተው መጡ። በማን ፊት? በንጉሱ በናቡከደነፆር ፊት ቆሙ። እናንተ አላቸው እኔ ላቆሙ ምስል አልሰገዳችሁም አላቸው። አልሰገድም። ለምን ነው የማትሰግዱ? አልሰግድም። እየሰማችሁ ነው? ግን አንሰግድም። ለምን? የፈጠረን አምላክ አለ። ምድርን ዓለምን ካለመኖር ወደ መኖር አምጥቶ የሚያኖር የሚያስተዳድር ይህን ዓለምም ከመኖር ወደ አለመኖር አሳልፎ የሚኖር ሕያው አምላክ አልፋ ኦሜጋ እግዚአብሔር አለ። እያችሁ በማን ፊት ነው እንደዚህ እያሉ ያሉት? በማን ፊት ነው እንደዚህ እያሉ ያሉት? በሞት ፊት፣ በሞት ፊት፣ በሞት ፊት። እንዴ እኛ ደንብ አስከባሪ አይደለም እንደው እያደናበረን ያለው። እንኳን እንደዚህ ያለው ባለስልጣን ይቅርና ደንብ አስከባሪ በዚህ ቢመጣ ድራሻችን አይደለም የሚጠፋው። ደንብ አስከባሪ ስልጣኑ አይደለም እያልኩ አይደለም። በንጉሥ ፊት እምነት ያስጨክናል፣ እምነት አያስፈራም፣ እምነት ጽኑ ያደርጋል፣ ያጽናናል። አያችሁ ጸኑ። ያ የ3 ዓመት ልጅ ማን ነው? የ3 ዓመት ልጅ ማን ነው? ቂርቆስ ምንድን ነው ያለው? ጥብይኬም እንፈጽም ገድለን አለ። ጥብይኬም ጨክኝናቴ ዛዳኖሞ ለአናንያ ወአዛርያ ወሚሳኤል ውቱ ያድነነ። አናንያን አዛርያን ሚሳኤልን ያዳነ አምላክ እኔንም አንቺንም እነሱን ከእሳት ያዳነ እኔንም አንቺንም ከዚህ ከፈላው ከሚጮኸው ከጎላው ውሃ ከሚፍለቀለቀው ከዚህ ከመከራው ውስጥ ያወጣናል። ጨክኛላት። አያችሁ ጨክኛላት። ይሄ ሁልሽ ልጅ የሚባለው እንደዚህ ያለ ነው። እናቱን እየጎተተ ወደ እሳቱ ይዞ ሄደ። ማን አብሮ ስላለ? እግዚአብሔር በዚያ ሕፃን ላይ አድሯል። በሚታየው ሕፃኑ አይምሮ ላይ እግዚአብሔር ተገለጠ። በሚታየው በሕፃኑ ላይ እግዚአብሔር አለ። በዚህን ሰዓት እናቱን እየጎተተ አናንያንና አዛርያን ያዳነ አምላክ እኔ ጋር እኮ እነሱን ያዳነ እኮ እኔና አንቺን ያዳናል። ከዚህ ከእሳቱ አትብሪ እናቴ። የዛሬ ልጅ አባቱን ቦርሳና የእናቱን መቀነት እንኳን የለም። እናቱን ቦርሳም የአባቱን ኪስ ገለባብጦ ነው የሚያጠፋ። ዛሬ ላይ መቻለ ልታደል ሰልቦት ተሰለበኩ። አንዳንድ ብናገኝ ነው እኮ እንደዚህ የምንጮኸው እንጂ ተሰልቦ ጭራሽ ደግሞ ሶሻል ሚዲያ ተብሎ ያለ አቅማችን ገባና አሁን ተጨምሮ እንዳቦሳን በቃ እሱ ላይ ተጠግተን የእሱ ቀለም ማውጣቱና የእሱ በሱ ምክንያት ወደማይፈለገው መሄዳችን አበዛ። ከዚህ በኋላ እናንተ አላችሁ እውነት ነው አላችሁ። አዎ አንሰግድም። እንዴ ከኔ እጅ የሚያድናችሁ የለም አለ። እንዴት ከኔ እጅ የሚያድናችሁ አለ? ይኸውላችሁ የአሕዛባውያን አይምሮ ይደነዝዛል። አሕዛባውያን እንመራለን ሲሉ ከመመራት ይወጣሉ። አይምሯቸው ይደነዝዝና የሚናገሩትን አያውቁም። ከእጅ የሚያድናችሁ የለም አላቸው። እሳቱ እየነደደ ነው ትቃጠላላችሁ አላቸው። እየሰማችሁ? እሳቱ እየነደደ ነው ትቃጠላላችሁ አለ። አንቃጠልም፣ ከነደደው እሳት የሚያድነን አምላክ አለን አለ። ከዚህ ከነደደው እሳት በዚህ በነደደው እሳት እንኳን ብንቃጠልና በእሳቱ እንዲበላም ቢሆን እንኳን
ለአንተ ጣዖት አንሰግድም አሉ። ባያድነንም እንኳን ማለት ይችን አስተውሏት። ሁላቸውም አይመናል። አንዳንድ ጊዜ በመዝሙርም ሲዘመር ሰማዋለሁ። ይችን እናስተውላት። ባያድነንም እንኳን ማለት ምን ማለት መሰላችሁ? የሰው ልጆች በሰይፍ ተሰይፈው ይሞታሉ፣ በእሳት ተቃጥለው ይሞታሉ። በተለያየ ልዩ ልዩ ምክንያት ነው ህልፈታቸው ሞታቸው የሚሆነው። የእኛ ደግሞ በዚህ ሰዓት ተቃጥለን በዚህ ሰዓት ውስጥ ገብተን በሰማዕትነት የምንፈጽመው የምንሞት ከሆነ እንኳን ፈቅዶ ወደዚህ በዚህ እንድናልፍ በዚህ ህይወታችን እንዲያልፍ የእግዚአብሔር ፈቃዱ ከሆነ እንኳን ነው። አስተውሉ፣ እናስተውሉ። ቋንቋው ራሱ ነው የሚያበለሻሸው። አንዳንድ ጊዜ እግዚአብሔር እንዳላዋቂ አድርገው የሚገነዘቡ ግንዛቤ የሚወስዱ አንዳንድ ከግንዛቤ ያጠራቸው ግንዛቤ እንደ ቁምጣ የሆነባቸው ሰዎች አሉና የሰማችሁ። ከዚያ በኋላ ቀጥ ብለው ወጡ። ለዚህ መልስ እንኳን አልመልስልህም ነበር አሉት። አልመልስም ምን ማለት ነው? የመንግስታት መመለስ ስለማይቻል የዚያን ጊዜ ፕሮቶኮል ነው የማይነገር ስለሆነ የዚያ የመንግስታቱ ሐሳብ ነው። ባንናገርም ግን የሃይማኖት ጉዳይ ነውና ዝም አንልም። አንሰግድም እየች አንሰግድም አንሰግድም ማለት ማን አለ በውስጤ? ማን አለ በውስጤ ያለ? እግዚአብሔር በውስጥ ያለ። ለጣዖቱ አልሰግድም። እግዚአብሔር ቀድሞ ገብቶበታል። እግዚአብሔር እዚህ ውስጥ አለ። እግዚአብሔርን የሚመለክ አምላክ አለ። ይሄ የእግዚአብሔር ማደሪያ ነው አለ። የማን ማደሪያ ነን እኛ? የእግዚአብሔር ማደሪያ እኮ ነው። ታዲያ ለምን ኃጢአት እንሰራለን? ለምን ወንድምን ትጠላለን? ለምን እርስ በርስ ትባላለን? ለምን እርስ በርስ ትጠፋፋለን? አንተ እኮ አንድ ዘር ነህ። አንድ የክርስቶስ ዘር ነው እኮ ያለህ። የአዳም ልጅ ብቻ እኮ ነህ። ከዚያ ሌላ ዘር እኮ የለህም። ዘመንና ዘመናት የሚወልደው ነው አነጋገርና አስተሳሰብ የሥጋ ፍላጎትን እየሰማህና እያዳመጥ አትሸወድ። የማን ልጅ ነን? የእግዚአብሔር ልጅ ነን። ወንድምህ የእግዚአብሔር ልጅ ነው። አንተ የእግዚአብሔር ከእግዚአብሔር ዘር ከማይጠፋ ዘር ነው የተገኘው። ከሚጠፋ ዘር አይደለም፣ ከማይጠፋ ዘር ከክርስቶስ የተገኘ ነህ። ከክርስቶስ የተገኘ ደግሞ ከማይጠፋ ዘር የተገኘ ደግሞ ጨካኝ አይሆንም፣ ክፉ አይሆንም። አምላካችን ክፉ አይደለምና ክፉ የሚሆነው ጣዖታቱ ነው። ወጣቶቹ በዚያን ጊዜ ሲሄዱ ጠራማ ናቡከደነፆር በቁጭት ጠራና 7 እጥፍ አድርጋችሁ እንድታነዱት አለ። ምኑ እሳቱን አነዱት አለ። እነማን የሚቃጠሉበት? 7 እጥፍ እየሆነ እኮ 7 እጥፍ እሳት እንዲነድብን እኮ ሆነ። እንዲነድባቸው ሆነ። 7 እጥፍ እሳት እንዲነድባቸው። በዚህ ጊዜ ምን አሉ? ምንም አልመሰላቸውም። ማን አብሯቸው አለ? አየህ፣ ጭንቀት የሚሰማ ፈጣሪ ሲለይ ነው። እምነታችን ጎደሎ ሲሆን ነው። ጎደሎ እምነታችን ሲያነስ ነው ጭንቀት የሚመጣ። የክርስትና ክርስቲያን ልቡ እንዳንበሳ ፍርሃት የለበትም። ማን አብሮት አለ? እግዚአብሔር አብሮት አለና ያ ሕፃን ልጅ ላይ አድሮ እግዚአብሔር በላያችሁ ላይ አድሮ በዚህን ሰዓት እናብላችሁ አለ። ብሉ፣ ሂዱ፣ ውሰዷቸው፣ ሰሯቸው፣ እጃቸውን እግራቸውን እሰሯቸው። አያችሁ፣ ባለሟሎች ዓለም እንደዚህ ነው። ባለሟሏን ወዲያውኑ እንደ ሸንኮራ መጣ ነው የምጥለው። መጣ ትጥልሃለች። ሸንኮራ እንደ ሸንኮራ ምጥጥ አድርጋ ነው የምጥልህ አለ። የማይጥልህ ግን ፈጣሪህ ነው። እመን። ከነዚህ ሰዎች እምነት ልንወስድ በዚህ ሰዓት ምን አለ? ሄዱና አሳሰሩና ጡንቻቸው የፈረጠሙትን ወታደሮቹን ላካቸው። ጡንቻቸው የፈረጠሙትን ወጣቶቹን ጠራቸውና ምን አላቸው? እሳቱ ጉድጓድ እየጨረስኩ ነው፣ አይዟቸው። ወደ እሳቱ ጉድጓድ ጣሏቸው አለ። ታሰሩ። በደንብ ሆነው ታስረው ወደ እሳቱ ጉድጓድ እንዲጣሉ ይዘዋቸው ሲሄዱ የኔና የእናንተ አምላክ በእኔና በእናንተ ፊት ያለውን እኔና እናንተን የሚጠብቀውን ጠባቂያችንን መልአክ ቅዱስ ገብርኤልን እግዚአብሔር ወደ ፋርስ ባቢሎን ውረድ አለው። አየች፣
ወደ ፋርስ ባቢሎን ውረድ። ወዳጆች እዚህ አሉ። ናቡከደነጾር ጥሏቸዋል፣ ወደ እሳት ሊጥላቸው ነው። ሂድና እሳቱን ገስጸው ኃይል እንዲነሳ አድርገው፣ ኃይል አድርገው ሂድ አለው። ቅዱስ ገብርኤል እየበረረ መጣና እነሱ ሲገቡ አብሮ ገባ። ምን ውስጥ? እሳቱ ውስጥ። እሳቱ ውስጥ አብሮ ገብቶ ኃይል የነበረውን እሳት ቅዱሳኑ ሲገቡ ቅዱስ ገብርኤል ሲገባ ያ የሚባላው የሚያጠፋው እሳት ምን ሆነ? ኃይል ተነሳው። በማን ኃይል? በእግዚአብሔር ኃይል፣ በቅዱስ ገብርኤል አማላጅነት እዛ ውስጥ ገብተው እሳቱ ጸጥ አለ። ከዚያ በኋላ ምን አሉ? ይትባረክ እግዚአብሔር አምላክ አበዊነ አሉ። አያችሁ፣ ዘመሩ። እየዘመሩ ከቅዱስ ገብርኤል ጋር ዝማሬ ጀመሩ። ይትባረክ እግዚአብሔር አምላክ አበዊነ፣ የአባቶቻችን አምላክ የተመሰገነ ይሁን። ከእሳት አድኖናል፣ መልአኩን ልኮልናል። በመካከላችን አለ የምናመልከው አምላክ። አላሳፈረንም፣ ልናፍር አልቻለም። ለጣዖት አልተንበረከክንም፣ ጣዖትን ድል አድርገነዋል። አንተ ግን ከብረሃል ብለው ከቅዱስ ገብርኤል ጋር በጉድጓዱ ውስጥ ምን አሉ? ዘመሩ፣ አመሰገኑ። ከዚያ በኋላ ናቡከደነጾር እንዴ ቁጭ ብሎ ሲመለከት እግዚአብሔር እሳቱ ውስጥ ያለውን ኃይል አሳየው። አይኑ እሳቱ ውስጥ ያለው ያንን አሳየውና ምን ሲሆን አየው? አራተኛ ሰው አገኘ። አራተኛ ኃይል ጉድጓዱ ውስጥ 3 ተጥሎ 4 ሆኗል። ወገኖቼ ይጠፋሉ ሲሉን እንበዛለን። በማን ቸርነት? አየህ፣ ትጠፋለህ ስትባል ትቀንሳለህ ስትባል ደምረህ ነው የምትገኘው። እግዚአብሔር አብሮን ስላለ አንቀነስም፣ አንጠፋም። ማን አብሮን አለ? እግዚአብሔር። መላእክት አብረውን አሉ። በዚህ ሰዓት ምን አለ ናቡከደነጾር? አራተኛውስ የእግዚአብሔርን ልጅ ይመስላል አለ። አያችሁ፣ አይኑሮ ሁሉ ተለዋወጠና አናንያ አዛርያ እግዚአብሔር መልአኩን ልኮ ከእሳት አድኗቸዋልና ውጡ ባካችሁ አላቸውና እየተፈናጠሩ ወጡ። ከእሳት ውስጥ በነፃ ከእሳት ውስጥ እየተፈናጠሩ ወጡ። እነሱ ወደ እሳት ውስጥ የጣሉት ሰዎችን ኃይለኞችን ደግሞ እሳት በላቸው። እነሱ ዳኑ፣ ጠላቶቻቸው ጠፉ። እግዚአብሔር ይደረጋል። ዛሬ ቀን ጀምሮ አለ ናቡከደነጾር እግዚአብሔር መልአኩን ልኮ አድኗቸዋል። ከእሳት ያዳናቸውን አምላክ ብቻ አሁን ጀምሮ እሱም ብቻ ያመልካሉ። ማንም ሊነካቸው አይችልም። የነሱ አምላክ ከእሳት ያድናል ብሏልና ከእሳትና ከመከራ ሀገራችን ከጦርነትና ከስቃይ ከስደትና ከጭንቀት እግዚአብሔር ሀገራችንን ይጠብቅልን፣ የታመሙትን ይማርልን። አጽራረ ቤተ ክርስቲያንን፣ አጽራረ ሃይማኖትን፣ አጽራረ ካህናትን፣ አጽራረ ምእመናንን እግዚአብሔር ልቦና ይስጥልን። ወስብሐት ለእግዚአብሔር።